ዝምታ ወርቅ ነው ይባላል። አዎ ዝምታ ከወርቅም በላይ የሆነውን የአእምሮ ጤናን የሚያጎለምስ የተፈጥሮ ስጦታ ነው። በቀን ውስጥ ስንት ጊዜ ራስዎን ሰምተው ያውቃሉ? ዓለማችን ዛሬ የጩኸት ሱሰኛ ሆናለች። ከእንቅልፋችን ስንነሳ በስልካችን ድምፅ፣ ስንወጣ በመኪና ጩኸት፣ ስንመለስ ደግሞ በቴሌቪዥን ወሬ እንከበባለን። የሁሉ ጩኸት አእምሯችንን ከመጠን በላይ ጫና እንዲያድርበት እያደረገው እንደሆነ ስንቶቻችን እንገነዘባለን? ዝምታ ባዶነት አይደለም፣ ይልቁንም የአእምሮ ጤና ሞተር ነው። ዝምታ የሌለው ህይወት ልክ የመረጃ ማስቀመጫው እንደሞላ ስልክ ነው። አዲስ ነገር መቀበል አይችልም፣ ፍጥነቱም ይቀንሳል፣ በመጨረሻም ይቆማል። ዝምታ አእምሯችንን የሚያድስና በመንፈሳዊ ዓለም ውስጥ ደግሞ ከፈጣሪያችን ጋር የሚያገናኝ ሚስጥራዊ ስልክ ነው። ሳይንቲስቶች ለረጅም ጊዜ አእምሮ አንዴ ከጎለመሰ በኋላ አዳዲስ ሴሎችን አያመርትም ብለው ያምኑ ነበር። ነገር ግን በቅርብ የተደረጉ የኒውሮ ሳይንስ ጥናቶች ይህን እውነታ ቀይረውታል። ዝምታ በአእምሯችን ውስጥ ለትውስታ፣ ለስሜት መቆጣጠርና ለመማር ኃላፊነት ያለበትን ክፍል አዳዲስ ሴሎችን እንዲያመርት ያነቃቀዋል። በቀን ለ2 ሰዓታት በዝምታ መቆየት ብቻ አእምሮን የውጥረት ሆርሞን በመቀነስ የፈጠራ አቅምን የሚቆጣጠረውን ክፍል ስራ ያስጀምራል። ይህ ማለት ዝም ስንል አእምሯችን ፋታ አግኝቶ ራሱን መጠገን ይጀምራል ማለት ነው። ዝምታ ለአእምሮ የሚሰጠው እረፍት ጡንቻ ከከባድ ስፖርት በኋላ ከሚያስፈልገው እረፍት ጋር እኩል ነው። ወደ መንፈሳዊ ዓለም ስንመጣ ደግሞ ዝምታ ከንግግር ማረፍ ብቻ አይደለም። ነቢብ ዘአእምሮ ወይም የአእምሮ ንግግር የሚባለው ጥልቅ ሚስጥር አለ። ቅዱሳን አባቶቻችን ዝምታን የመጪው ዓለም ቋንቋ ይሉታል። አንደበት ዝም ሲል ልብ መናገር ይጀምራል። አእምሮ ከውጭ ጩኸት ሲላቀቅ ከውስጥህ የሚመነጨው መልእክታዊ ድምፅ የመስማት አቅም ያገኛል። ታላቁ መጽሐፍ ዝም በሉ እኔም አምላክ እንደሆንኩ እወቁ ይላል። ይህ ማለት እግዚአብሔርን ለማወቅ መጀመሪያ ጫጫታን ማቆም አለብህ ማለት ነው። ዝምታ ነፍስህ ወደ ሰማያዊ መስኮት የምታይበት መነጽር ነው። በዝምታ ውስጥ የሚገኝ ጸሎት ከ1000 ቃላት በላይ ክንፍ አለው። ሳይንሱ ዝም በል አእምሮ ይታደሳል ይልሃል። መንፈሳዊው ደግሞ ዝም በል ነፍስህ ትለመልማለች ይልሃል። ሁለቱ የሚገናኙበት ጥበብ እዚህ ጋር ነው፣ ቁጥጥር። ስለዚህ ዝምታ አእምሮን ካጎለበተና መንፈሳዊ ስሜትን ካለመለመ በማንነት ግንባታ ላይ ወሳኝ ሚና አለው። ስለዚህ ዝምታን የምትመርጥ ሰው ከሆንክ አንተ የአእምሮ ጌታ ነህ እንጂ አእምሮ ያገኘውን ወሬና ጩኸት እየጋተ የሚያሰክርህ ባህሪ አይደለም። በዚህ ዲጂታል ዘመን ትኩረታችን ትልቁ ሀብታችን ነው። ኩባንያዎች ትኩረታችንን ለመስረቅ በቢሊዮን የሚቆጠር ዶላር ያወጣሉ። ዝምታ ግን ያንን የተዘረፈ ትኩረታችንን መልሰን የምናገኝበት፣ ወደ ውስጥ የምንመለከትበትና እውነተኛ ማንነታችንን የምናገኝበት ምሽግ ነው። ታዲያ ይህን እንዴት ተግባራዊ እናድርገው? በየዕለቱ አእምሯችንን ራሱን እንዲያድስ የምናደርግበት የዝምታ ወይም የተመስጦ ጊዜ ማመቻቸት ያስፈልጋል። ከዛሬ ጀምሮ በቀን ለ15 ደቂቃ ብቻ ስልክዎን አጥፍተው ሙዚቃ ሳይከፍቱ መጽሐፍ እንኳን ሳያነቡ ለብቻው ይቀመጡ። መጀመሪያ ላይ አእምሮ ሊረበሽ ለምን ዝም አልክ ብሎ ሊጨነቅ ይችላል። አይፍሩት። ያ ጫጫታ የአእምሮ የማጽዳት ሂደት ነው። ያንን የ15 ደቂቃ ዝምታ ሲለምዱ በውስጡ የሚፈጠረውን ግልጽነትና ሰላም ያዩታል። ይህ የሰላም ኢኮ ነው። ላይክ እና ሰብስክራይብ ያድርጉት። እርስዎም ያለዎትን ልምድ ኮሜንት መስጫው ላይ ያጋሩን፣ የበለጠ ይጠቅመናል።